ያችሁ የ50 ብር ጎመን ገዝቻለሁ ዛሬ ጠዋት። አሁን ነው የገዛሁት እና ዛሬ ጎመን ነው የሚሰራ። ጎመኑ ደግሞ ይሁት ወላሂ በጣም ነው የሚያምረው። በጣም ትልቅ ነው እንደም በካሜራ ብዙም አይታይም። እና የ50 ብር ጎመን ላሳያችሁ። ወላሂ ላዚም 50 ብር ነው የገዛሁት። ግን ጎመኑ ቢስሚላ በጣም ረጃጅም ነው። ሱብሃንአላህ ላሳያችሁ። ይሄ እንትን ነው ምንድነው የሚባለው? የመስኖ ጎመን ነው። የመስኖ ነው። አጋጣሚ ለመሸጥ ሲሰቡ አይቼ ለማንኳቸው። እዛ ዋና ቦታ እንትን እዚህ ቅርብ ነው ለኔ ማለት ነው። አንደኛ ጠዋት ነው የሚሰብሩት፣ ሁለተኛ ደግሞ ከሰዓት በኋላ ነው የሚሰብሩት። 10 ነው ሄጄ ጀመያቸው። እኔ ደግሞ እዛ ሩዝ ምናምን ስለሰራችኝ በቃ ጎመን ብቻ ነው። ከፈለክ ጥብስ ሰራለሁ፣ ከፈለክ ደግሞ የሆነ በየአይነት ነው የሚሰራው። ይሄው የ50 ብር ጎመን ነው። ይሄ አያችሁ፣ ኢትዮጵያ 50 ብር ጎመን ግን በረካ አለው ወላሂ በጣም ነው የሚበረክተው። ይሄ የ50 ብር ጎመን ነው። አያችሁ፣ የ50 ብር ጎመን ይሄ ነው ኢትዮጵያ። ማሪቂ ብያ ለምኛት እቺን ጨመረችልኝ። እቺን ነው ጨመረችልኝ። እና የኢትዮጵያ ኖሮ ይሄንን ይመስላል። ግን ኢትዮጵያ ያለው ሰው ወላሂ ላዚም ፋ ብሎ ነው የሚኖረው። ኖሮ ተወደዋል ምናምን ይባላል እንጂ ወላሂ ላዚም የፈለጉት ነገር ይበላሉ። ልብስ የሚገዙት ኦሪጂናል ነው እና ጥሩ አስተሳሰብ አላቸው። በቃ ፈታ ብለው ነው የሚኖሩት። ወላሂ እኛ ስደት ላይ ያለን ብዙ ነገር አጨናንቀናል። በስልክ የምንሰማ ነገር አጨናንቀናል። በሶሻል ሚዲያ የምናየው ነገር ያጨናንቀናል። ብዙ ነገር የሚያጨናንቀን ነገር አለ። ግን እሱን በአካል ሲታይ ነው የሚያስታውቀው ማለት ነው። ስለዚህ ኑ እናንተም ኢትዮጵያ ትኖራላችሁ። ለ1 ወር ለ2 ወር አጨናንቃል እስከሚረሳ ድረስ። ከዛ በኋላ እንለምዳለን። እንግዲህ ቻሌንም እየለመስኩ ነው እስካሁን። እንደዛ እላችኋለሁ። እና ዩቲዩቤን ለሰብስክራይብ ሼር አድርጉ ፕሊዝ። ወላሂ ሰብስክራይብ አድርጉ። ወላሂ መልስላችኋለሁ። እና ካሁን በኋላ